ለሴት ልጅ ትዳርን የሚያሰናክል አደገኛ የጥንቆላ አይነት። ትዳርን ከሚያሰናክሉ እጅግ አደገኛ የጥንቆላ አይነቶች አንዱ ነው። እሱም የተደገመችው ልጅ እና አድናቂዎች የሚሯሯጡላት፣ በጎዳና ስትሄድም ጎዳና ሁሉ ሳያውቁ ውበቷን ለማየት የሚነቃቁባት መሆኑ ነው። በሰርግ ላይ ስትገኝም ተጋባዦቹ ሙሽራዋን ትተው በዙሪያዋ ይሰበሰባሉ። ነገር ግን በሐላል ጉዳይ ሲያዩት አስቀያሚ ሆና ትታያቸዋለች። ለትዳርም አትመጥንም። ወንዶችም እሷን ለማግባት ሲያስቡ ከፍተኛ የሆነ ጭንቀት ይሰማቸዋል። አደጋው የሚመነጨው ልጅቷ በአድናቂዎቿ ብዛት መኩራቷ ነው። ይህ ሁሉ ሆኖባት እንኳን ያለ ትዳር የመቅረት አደጋ እንደተጋረጠባት ወደ አእምሮዋ አይመጣም። ይህ አይነቱ ድግምት ሴቷን ለሁሉም ወንዶች ተወዳጅ ያደርጋታል። ሆኖም ግን ብታገባ እንኳን ለባሏ ተወዳጅ አትሆንም። የድግምቱ አገልጋይ ተከታትሎ አብሯት ይኖራልና። በሌላ በኩል ደግሞ ሴቶች ይጠሏታል፣ በእሷም እጅግ ይቀናሉ። የዚህ አይነቱ የትዳር መሰናክል ድምዳሜ በዝሙት ጉዳይ ላይ ለወንዶች ተወዳጅ፣ በሐላል ጉዳይ ግን የተጠላች፣ ለወንዶች ተወዳጅ ለሴቶች ግን የተጠላች መሆኗ ነው። ይህ በድግምት ዓለም ውስጥ ያለ አስገራሚ ነገር ነው። የጥንቆላው አደጋም በሰው ልብ ውስጥ በፍቅርና በጥላቻ ስሜት ላይ፣ በአካላቸው ላይ እንዲሁም በነፍሳቸው ውስጥ ያለውን ስሜት በማነሳሳት አስደናቂ ተጽዕኖ የማድረግ ችሎታ ባላቸው ከጂንና ከሰይጣናት የሆኑት የድግምቱ አገልጋዮች ናቸው።